Nay bezavi tiaram nay meye maram nay bezavi tiaram silati samara silati samara lakidana marat nagrat nabara silati samara silati samara ankshir biraya aleyna silati samara silati samara zaridan rasul janna salata silati samara silati samara lamna nsalot leyuda ya shawshabash amran maza shtatay kadishana mafrun yalash malone yalash yamaskana fakarsi bana yamaskana fakarsi bana yamaskana fakarsi bana Yaskalo b'yarfi gavanu, mabitachine ayatallelu. አባቶቻችን ካህናት ወንድሞቻችን ዲያቆናት በሰማይ ያለውን ሥርዓት በምድር ላይ ያከናውኑናል። 24ቱ ካህናተ ሰማይ በእግዚአብሔር ዙፋን ፊት ቆመው ቅዱስ 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 እያሉ የሚያመሰግኑ የሚያጥኑት እዚህም ደግሞ በምድር ላይ የእኛን ልመና የእኛን ጥያቄ ሊያስፈጽሙልን በዕጣኑ ሊያሳርጉልን በሰማያት ያለው ሥርዓት
በምድር ላይ ተሰራ እንዳለ ሊቁ እነሱም በሰማያት ያለውን ስርዓት በምድር ላይ ያከናውኑልናል። የእኛን ልባችን መሻት፣ የእኛን ጥያቄ፣ የእኛን እንባ የሚያብሰው ይህ ስርዓት የማዕጠንት አገልግሎቱን አባቶቻችን ካህናት አሁን ያካሂዱልናል። ወደ ማዕጠንት አገልግሎቱ በስሉስ ቅዱስ ደሉ ሙላ ወወልድ መንፈስ ቅዱስ አብ ወወልድ መንፈስ ቅዱስ ስሉስ ሩይ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም አሜን። ለአብ ምስጋና ይገባል። አሜን። ምስጋና ይገባል። ለመንፈስ ቅዱስ ምስጋና ይገባል። አሜን። ስሉስ ቅዱስ ተብለ የምትመሰገን አምላካችን ምስጋና ይገባሃል ያሉ አባቶቻችን ካህናት እያመሰገኑ ነው። ወገኖቼ የእግዚአብሔር ልጆች አስቡት። ጻድቁ አባታችን አቡነ ገብረ በሕፃንነታቸው በእናታቸው እቅፍ ሆነው ያመሰገኑት ምስጋና ሰማይ መላእክት ሆነው ያመሰገኑት ምስጋና በሰማይ በምድር ሰላም ሆነ፣ ለሰው ልጅ እርቅ ሆነ፣ በጎ ነው ያሉትን ስሉስ ቅዱስ የአምላክ ሰው መሆን ሰው የአምላክ መሆንን ምስጢር በአንድነት በሦስትነት የምትመሰገን አምላካችን አንተን እያሉ ያመሰገኑ ነው። እኛም ከእነርሱ ጋር በአንድነት በሦስትነት የምትመሰገን አምላክ እናመሰግናለን። ምስጋና ይገባሃል። የልባችንን መሻት ፈጽምልን፣ የልባችንን ሐሳብ አሳካልን። ካቀረቀርበት ቀን አድርገን እንለምናለን፣ እናመሰግናለን። ምስጋና የሚገባ አንተ ነህና ለአምላክነት ምስጋና እናቀርባለን። እኛ ልጆች በአንድ ላይ ሆነን ምስጋና እናቀርብላለን እያልን እናመሰግናለን። አባቶች ካህናትም ያመሰግኑልናል።